አሁን ይዘውኝ በሚወጡ ሰዓት ወንድሜ ክፍት መኪና ይዛል ምን ጊዜም በእንትን ነው በሚኒባስ ነው የሚሄደው ልክ ከተማው ጋር ስደርስ በር ክፈቱልኝ እላለሁ ማየት ጓጓለሁ ገባ ያለው ሁኔታ አይጦች ያስቸግሯት ነበር በተኝችበት ያው ከወገበታቸው ያለው አካሏ ምንም ስሜት ስለሌለው አይጦች ይበላት ነበርና ያንን ስትገልጽ ለኔ ስታወራልኝ እየሳቀች ነው እኔ ስታወራ እየፈራው ነበር ስሰማት የሰው ልጅ ምንድነው በስነ ልቦናው ጠንካራ ከሆነ ኢቭን እንግዲህ ከዚህ የባሰ ያካል ጉዳት የለም እና እንደዚህም ሆና ይሄን እንትን ማድረጓ ለብዙ ያካል ጉዳተኞች እኔ ትልቅ ትምህርት ይሰጣል ብዬ ነው ማስበው እኔ ለኔ ራሱ በጣም በከፍተኛ ሁኔታ ነው ያደነኳት ሁሉም ይጓዛል በቅዱ መስመር ይተማል ማግኘት ማጣት መማር መውጣትና መውረድ ንጋትና ጨለማ ከተለያዩ ስሜቶች ጋር ቀኖችን እየቀነሱ ይኖራሉ ስራ ቤት መዝናናት ማየት መምረጥ እያለ ይቀጥላል ይህ የኑሮ ዑደት በአንድ የአዲስ አበባ ቤት ግን ጭርሱን አይሰራም ንጋትም ሆነ ምሽት ማግኘትም ሆነ ማጣት ወጣትነትና ኩልምስና ሁሉም በአንድ ቦታ ብቻ ተወስኗል በዚች ጠባብ አልጋ ኢማን ኑረዲን ሕይወትን ለመግፋት ከሚተጋው ህዝብ ውጭ በራሷ አልጋ ምህዳር ትኖራለች በፍላጎት ሳይሆን በግዴታ ፈቅዳው ሳይሆን አማራጭ አጣለት ከዚች አልጋ ጋር ከተሰፋች ድፍን 10 ዓመታት አለፏት السلام عليكم ورحمة الله تعالى وبركاته እንኳን ለ1437ኛው ዓመት የዒድ አልፊጥር በዓል በሰላም አደረሳችሁ ኢድን በኢቢኤስ ቴሌቪዥን ዛሬ የምናሳልፈው በእህታችን ኢማን ኑረዲን ቤት ውስጥ ይሆናል ያለፉትን 10 ዓመታት እርሶ በምን አይነት ሁኔታ ውስጥ ነው ያሳለፉት ሚሊዮን እስኪ ወደ ኋላ መለስ ብለው ይመልከቱ ሁላችንም ዓመታትን እንቆጥራለን ፕሮግራም እናደርጋለን በህይወታችን ውስጥ መሻሻል ያለባቸው እቅዶች እናቀዳለን 10 ዓመታት ደግሞ በጣም ብዙ ነው ያለፉትን 11 ዓመታት እህታችን ኢማን ኑረዲን እዚሁ አልጋ ላይ ነው ያሳለፈችው በምን ምክንያት ነው 11 ዓመታትን ያህል ፀሐይን ሳትመለከት ውጪ የሚገኘውን ዝናብ ሁኔታዎችንም ሳታይ እድገቶችንም ሳትመለከት ከ18 ዓመት እስከ 29 ዓመቷ ድረስ እዚህ አልጋ ላይ ሆና ነው ያሳለፈችው በምን አይነት ሁኔታ ነው ያሳለፈችው የሚለውን በኢድ ቀን ፕሮግራም ከሷ ጋር አብረን ኢድን ያሳለፈን የምንወያይ ይሆናል በኢቢኤስ ቴሌቪዥን የኢድ ፕሮግራም ከኛ ጋር አብራችሁ እንድታሳልፉ በአክብሮት እንጋብዛችኋለን አብራችሁ ነው ሕይወቷ እዚህ ነው አልጋዋ ላይ መብላት መጠጣት እነሱን ተከትለው የሚመጡ ነገሮችና ሌሎች ጉዳዮችንም እዚሁ ነው የምትፈጽመው ፀሐይን በግላጭ ካየችም 10 ዓመታት አለፏት ገና ከዛ በፊት እንደኔና እንደርሶ የራሷን ሰውነት አዛ የምትሄድ ነፃ ሰው ነበረች ያውም ተስፋይ ነበራት በ80 ብር ወርሃዊ ደሞዝ ሕይወቷን ለመቀየር ደፋ ቀና ምትል ብጥልይ ነበረች መኪና አደጋ በ98 ግንቦት 3 ላይ ነው የተገጨሁት ከቀኑ 6 ሰዓት ላይ ታክሲ እንትን ነበር የምሰራው ሰው ቤት ሰራ ነበር ተቀጥሬ የመኪና ሞተር ዘይት ሰራ ነበር ዘይት ላመጣ ወደ ቄራስ ወጣ በራችን ላይ እኔ መንገጥበት ነበር ታክሲ ሊዝ ወጣበት መጥቶ ታክሲ ገጨኝ በቆምኩበት ገጫው እንትን ምንድነው ያደረገው ሹፌሩ አላቆመም ረጅም መንገድ ድረስ ሆስፒታል አለ ኮረት ነው መሬቱ 7 ሜትር ነው ያህል የለበስኩት ጋውን ሞተሩ ላይ ገብቶ ተጠቅልሎት ይዞ ከተተኝ መጨረሻ እዛው ውስጥ ላይ አውጡኝ የሚል ድምጽ አሰማሁኝ ከመኪና ውስጥ አውጡኝ አልኳቸው ከዛ በኋላ ራሴን ሳትኩኝ የዛ ጊዜ ሁሌ የማይጠፋ ነገር ምን አለ የመኪናው ድምጽ ሲመታኝ የሚጮህ ማለት በሚጠለኝ ሰዓት የሆነ በጣም አሰቃቂ ድምጽ ነበር ያ ድምጽ አሁን ብዙ ጊዜ መኪና በሚሰማ ሰዓት ይመጣል ብዙ ጊዜ በጊዜው እንደረጋሩኝ አጠገባችን ያው ሆስፒታል የግል ነበር እዛ አስቀብኝ ጊዜያዊ እዛ አስቀብቶኝ መልሶ ደግሞ እንደረጋሩኝ ጥቁር አንበሳ እንትን ዘውዲት ወሰዱኝ ከዘውዲቱ ደግሞ ጥቁር አንበሳ ላኩኝ ጥቁር አንበሳ ደግሞ ገጠመኝ ጊዜያዊ ህክምና ሲደረግልኝ አቃለሁ በዛ ሁኔታ ደግሞ የራሴ ሰው አልነበረም
የራሴ ቤተሰብ አልነበረም። ሹፌሩ አጠገቤ ነበር። ድምጽ ሰማለሁ። ራሴን እየሳትኩኝ ነው፣ መግለጽ አልችልም። ፊቴን ድምጽ ሰማለሁ። ምን ይላል? በጋርደንላት በቃ አንድ ቤት ተከራይተን እናስቀምጣትና ትድናለች ይላል። ያላግጥብኛል። እኔ ላይ ማለት ነው። ያው ቤተሰብ የለም በመሃል አንዱ ለሌላው ካላዘነለት እንባውን ቀርቦ ካላበሰለት ሲቸገር አይቶ ሆዱ ካልራራ ምን ይጠብቃል ነገ ባኺራ? ታዲያ ሰው ለሰው ምንና ምን ነው እንዲህ ሚጨክን አንጀት ከኖረው? ጀርባውን ሰጥቶ ሁሉም ከሸሸ ኪሱን ሳይዳብስ ውሎ ካመሸ ምግብ በዝቶብን መምራት ሲከብደን ሌላው አንዳቶ ሲያድር ጾሙን አንድ ቁራሽ እንኳን መስጠት ሲያቅተን ታዲያ እንዴት ለኛ ነስር ይምጣልን? ካልተሳሰብን ካልተዛዘንን አላህም ለኛ ያዝን። ካልተሳሰብን ካልተዛዘንን የታለዲ የሚላስ የሚቀመስ በሌለበት ሁለት በሶስት ቤት ውስጥ መገኘት የኢማኗ ጣፋንታ ሆነ። ከወገብ በታች እግሮቿ አይንቀሳቀሱም። አከርካሪዋ 5 ቦታ ተሰብሯል። መላወስ አትችልም፣ ግን ኖረች። አልሞተችም፣ እጅም አልሰጠችም። ያው ስሜ ዶክተር አባስ ከማል መሐመድ ይባላል። የውስጥ ደዌ ስፔሻሊስት ሐኪም ነኝ። የምሰራው በኢትዮ ጠቢብ ሆስፒታል ውስጥ ነው። የዛሬ 10 ዓመት አካባቢ ነው የመኪና አደጋ ደርሶባት በመኪና አደጋው ምክንያት የጀርባ አጥንቷ ላይ አደጋ ደርሶ ያው እንደሚታወቀው ከጀርባ አጥንት በስተ ውስጥ ስፓይናል ኮርድ ወይም ሀብለ ሰረሰር የሚባል የነርቭ ስርዓት አለ እና በዚህ አደጋ ምክንያት አጥንቶቿ መልቲፕል ብዙ የሆኑ አጥንቶች ተሰብረው ስፓይናል ኮርዷ ላይም ጉዳት ደርሶባታል እና በዛ የተነሳ ያው መንቀሳቀስ አትችልም። ከወገብ በታች ሙሉ በሙሉ እግሯን ማንቀሳቀስ አትችልም። በተጨማሪ ያው ሽንትና ሰገራ ላይም እንደዚሁ የመቆጣጠር ችግር አለባት። ማለት ያው አደጋው በጣም ከባድ ነው። ስፓይናል ኮርዷ ያንዳንዷን ሙቭመንት የእግርን ሙቭመንት የሚቆጣጠሩ ነርቮች የሚነሱበት ስሩ ላይ ያው አደጋ ደርሶባታል ማለት ነው። ወረቀት ራሷ አሳተመው ነበር። ያ ወረቀት ሲታተም በቃ ብዙ እንትን የሚሰጥ የሌት ጉርሻ እንኳን የምታገኘው ነገር የለም። ድካም ሆነ። በቃ ድካም ሲሆን ቀረ። መጨረሻ ምን ተደረገ? ቄራ መስጊዶች እንዲያቁኝ ተደረገ። የቄራ መስጊዶች ሸሚስባ አላህ ይገዛቸው ይክፈላቸው እነሳቸው ጀማ ይዘው መጡ። የመስጊድ ሙሉ ጀማ መጥተው ዘየሩን። ከዘየሩኝ በኋላ ሳንቲም እርዳታ እንዲጠየቅልኝ ተደረገ። በዛ ጊዜ በጣም የከፋ ሁኔታ ላይ ነበርን። ምንበላው እንኳን አልነበረም። በጣም እርዳታ ተደረገ። የመጀመሪያ ጊዜ 8000 ብር አወጡልኝ። በዛ 8000 ብር እሳቸው ጋር ቁጭ አድርጌ ያው በቃ ወጪ የሚያስፈልገኝን ካቲተር አለ፣ ባግ አለ፣ ጓንቶች ያስፈልጋሉ፣ መድኃኒት አለ፣ በጣም ያው ብዙ ነገር አለ። አስተማሚዎቼ ስራ ፈተው ቁጭ ብለዋል። የቤት ኪራይ አለ። ከጥቅም ውጭ የሆነው አካሏን ወደ ነበረበት ለመመለስ የሕክምና እድሉ ነበር። ያኔ ወጪው አነስተኛ ቢሆንም አቅም ግን ጠፋ። ከጥቂቶች ከዕለት ጉርስ ማታልፍ ድጋፍ ውጭ ያለው አማራጭ እዚቹ አልጋ ላይ የፈጣሪን ውሳኔ መጠበቅ ብቻ። በ18 ዓመቷ አደጋው የደረሰባት ኢማኗ አሁን 29 ሊሞላት ተቃርቧል። የወጣትነት ትዝታዎቿ ይሄኛው አልጋ ላይ ናቸው። እናም አዲስ አበባ ምን እንደምትመስል የፎቆቿ ብዛትና አዳዲስ ነገሮች እንደ ነዋሪዎቿ ኢማን አታውቃቸውም። ሱብሃንአላህ ምንም ነገር ምንም መለየት አትችልም። በጣም ነው የተቀየረው። አሁን ይዘውኝ በሚወጡ ሰዓት ወንድሜ ክፍት መኪና ይዛል። ምን ጊዜም በእንትን ነው በሚኒባስ ነው የሚሄደው። ልክ ከተማው ጋር ስደርስ በር ክፈቱልኝ እላለሁ። ማየት ጓጓለሁ። ገባ ያለው ሁኔታ በር ይከፈትልኝና ዞር ያለው በቃ ደስ ይለኛል። ያንን አይቼ ስመጣ ለካ መኖር ይቻላል ብዬ ተስፋ አደርጋለሁ። አሁን በዘንድሮ ዓመት በጣም ብዙ ነው የምወጣው። አብሶ 3 ዓመት ወደዚህ
በአመት ውስጥ ቢያንስ 5-6 እሱም እዚያው ሐኪም እየመጣ እየታየሁኝ ማለት ነው። የከፋ ሲሆን ለመታየት እወጣለሁ። በጣም ከባድ ሲሆን አትራሳውንድ ሆነና ብዙ ነገር ይታያል። ጧት ከመነሳቴ በፊት መሰራቸው ስራዎች ይኖራሉ። እንዳየኝ አይደለም ሰራለሁ። ስራ በተደፍቼም ቢሆን ተስፋ የመቁረጥ ነገር የለኝም። እኔ ጋር መሰራውን እቅድ አወጣለሁ። ቁርሳችንን እንበላለን ረመዳን ባለና ጊዜ። ከዛ ወደ ስራ ነው የምገባው። እጅ ስራ ሰራለሁ። ሰዓቱ ያልፋል። አዲስም ሳዳምጥ ምን ምስል በቃ ተመሻለች ጊዜ ሆነኝ አጨናት بحياتي بزمني موددهن بمامني استنفاسن قد يالله يا الله ودها الله. السلام عليكم إيمانا. وعليكم السلام ورحمة الله. እንዴት ነሽ? ረመዳን እንዴት አለፈ? ውድ የኢቢኤስ ተመልካቾች ዛሬ የኢድ በዓልን የምናሳልፈው በኢማኗ ቤት ውስጥ ነው። ኢማኗ ከ10 ዓመት በላይ አልጋ ላይ በህመም ምክንያት በመኪና አደጋ ምክንያት አሳልፋለች። ኢማኗን እኔ ማቃት በእርግጥ ጉዳቱ ከደረሰባት ጊዜ ጀምሮ በአካልም ባይሆን አንዳንድ ቦታዎች ላይ ስለሷ ሲነገር እርዳታ ሲጠየቅላት አቃት ነበር። ግን በአካል ማቃት ከ5 ዓመት በፊት ወይም 6 ዓመት አካባቢ ይሆናል። የኢማኗን ጉዳት መግለጽ በጣም ከባድ ነው። አካል ጉዳተኛ ብቻ አይደለችም። ለ11 ዓመት ከአካል ጉዳቷ መዳን ያልቻለችም ልጅ ናት። ሁሌም ኢማኗን ጠይቄ ስወጣ እኔ ራሴን ጠይቃለሁኝ እንዴ እቺ ልጅ 11 ዓመት ሙሉ ወይም 11 ዓመት አካባቢ ይሆናታል አልጋ ላይ ናት ያለችው። ብዙ የተለያዩ ችግሮች ይገጥሟታል። እኛ ግን ቆመን እየሄድን ብዙ ነገር እያለን የሌለንን ጥንካሬ ነው እሷ ላይ እማየው ማለት ነው። ያ ነው የበለጠ እንድቀርባት የሚያደርገኝ። ኢማኗን ልጠይቅ መጥቼ በእውነት እኔ ነኝ ተጠቃሚ ሆኜ የሚሄደው። በዚህ አጋጣሚ ኢማኗን መጠየቅ እሷን ብቻ መጥቀም አይደለም። ከእምነት አኳያ የምናገኘው ምንዳ ቢኖርም ማለት ነው ለቋሚ ለሆኑ ሰዎችም በዓለማዊ ህይወት ላይ ማለት ነው የመንፈስ ጥንካሬው ለብዙ ሰው ትምህርት የሚሆን ነው። ትምህርት ሰጪ ነው። ኢማኗ ስታመሰግን ወይም አልহামዱሊላህ ብላ ስትል አልহামዱሊላህ ነው። ከፊትም ከኋላም የሚጨመር ምንም ነገር የለውም። ከዛ ቀጥላ ችግሯን አዘረዘረ። ችግሮቿን ሁሉ እየሳቀች ነው የምታወራቸው። ኢማኗ ጠንካራ ተስፋ አላት። ቆሞ በሚሄድ ሰው ላይ የማይነበብ የመንፈስ ቆራጥነት የግሏ ነው። ከወራት በፊት ተደጋጋሚ ቀዶ ጥገናዎችን አርጋ ነበር። ለህይወቷ አስጊ ነበር ቢሆንም የሷ ጭንቀት ግን ሌላ ነበር። እዛ ቤት አሁን ኩሽና ነበር ቤቱ። ያክስቴ ልጅ እዛ ቤት ነው ያደገው። እዛ ግቢ ውስጥ ነው ያደገው። ከአንዱ ጓደኛው ጋር ለመኖሪያ ብሎ ወደ ቤት ቀየሩት። እንዲህ ቢገፋ የሚወድቅ ነው። ኩሽና ደግሞ ከጎናችን አለ። እንጀራ ይጋገራል። ያጭሱልኝ እኔ ጋር ነው የሚገባው። እዛ ቤት ውስጥ ምን ይፈጠራል? ሁሌ እግሬ እንትን ይል ነበር። ውስጡ ደም ይተፋ ነበር። የውስጥ ደሞቼ አልወጡም ነበር። ውስጥ የተጎዳው አካሌ ደም አልወጣም ነበር። ከውስጥ እግሬ ይተፋል ዝም ብሎ በየጊዜው። በዛ ምክንያት ምን ይፈልገኛል? አይጦች ይፈልጉኛል። አንድ ጊዜ አውራጣቴ እንዳለ በሉት። መጨረሻ ላይ ሊያጥቡኝ ሲሉ ተከፈተ። ሲከፈት እንዳለ ቦርቦሮ በልተውኛል። እኔ አይሰማኝም። ያው አይቼው የኔ ለመርኩት ነገር ስለሆነ ሌሎቹ ይሰማቸዋል፣ ያለቅሳሉ። የወንድሞች ቤተሰብ ያለቅሳል። እኔ ያው ለመርኩት በቃ ለምን ከዛ የከፋ ነገር ስላለፈ ይቀላል ብዬ አልፈዋለሁ። የዛሬ 3 ወይም 4 ወር አካባቢ በጣም ታማ ዘውዲቱ ሆስፒታል ገብታ ነበር እና በጣም ጉዳቷ ከፍተኛ ነበር። በኩላሊት ምክንያት ነበር የገባችው። ግን 7 ቦታ ተከፍታ ሁሉ የነበራት ሁኔታ በጣም የሚገርም ነበር። ሰዎች እሷን እያዩ ሊጠይቋት መጥተው ፌንት የሚያደርጉበት ሁኔታ ነበር። ራሳቸውን ስተው ነበር እሷን ሊጠይቋት። እሷ ግን ትንሽ ፋታ ባገኘችና ደህና በሆነች ጊዜ አካባቢ ያሉትን አስተማሚዎቿን የሚመጣውን ሰው ታጽናናለች። ፍጹም ተስፋ ቆርጣ አታውቅም። አንድም ቀን ሳገኛት ሁሌ ማናዊስ ሰገባ በፈገግታ ነው የምትቀበለኝ እና ያ ራሱ ለኔ የመንፈስ ጥንካሬ ነው። ኢማኗ ጋር መመጣው ለራሴ ነው፣ ለሷ ብቻ አይደለም።
ተስፋ ለመቁረጥ ሕይወትን ባላማ መኖር ባገኘችው መብቃቃት የኢማኗ ያለፉት 10 ዓመታት ያልጋ ሕይወት ጥንካሬዎች ናቸው። አሁንም ተስፋዋ በሚያበራው ፊቷ ላይ ይነበባል። ይህን እውን የማድረግ አቅም ሰዎች ዘንድ እንዳለም እርግጠኛ ነች። 10 ረመዳኖችን ከጾመችበት አልጋ በ11ኛው እንደምትለያይ እምነቷ ጠንካራ ነው። ማንኛውም ሰው ላይ በየትኛውም ሰከንድ ሊደርስ የሚችለው ጉዳቷን ለማሻር ሁሉም እንዲረባረብ ጥሪዋን ታቀርባለች። 10 ዓመት ለአንድ ሰው በጣም ከባድ ነው። እንደ ሴት አንድ ወጣት ልጅ ምሳሌ ላንተ ልበለ ላንተ ልጅ ቤት ውስጥ ተኝታለች። ለብዙ ሙስሊም አሳውቀሃል። ሙስሊም ደግሞ በመስጠትና በመረዳዳት የሚታወቀው ነብዩ ሰለላሁ ዐለይሂ ወሰለም ይሄን አስተምረውናል ለኛ። ያ ግን በጣም ነው የምታዘበው። በጣም እኔን ማሳከም እንዴት ሰው ይጠፋል? ሌላ ቢቀር ዶ አቅም ጠፋ ቢባል 3 4 ሰው ቢደራጅ ለኔ በቂ ነበር የሚል ነገር አስባለሁ ሁሌ። አሁን ባለችበት ሁኔታ ቢያንስ ከፍተኛ የሆነ ሕክምና ቢደረግላት አትሊስት ወደ ውጭ ሀገር ሄዳ ሕክምና ቢያንስ እዚህ ጋር የተሰበሩ አጥንቶች አሉ፣ ስፓይናል ኮርዱን የተጫኑ መልቲፕል ቦታዎች ላይ አሉ። እነዚህን በሰርጀሪ ማስተካከል አትሊስት ስፓይናል ኮርዱ ላይ ወይም ሀብለ ሰረሰሩ ላይ ያለውን ጫና ማለት ማንሳት ቢቻል ቢያንስ ይቺ ልጅ በዊልቸር ላይ እንኳን ቁጭ ብላ መንቀሳቀስ እንድትችል ማድረግ የሚቻልበት አጋጣሚ ያለ ይመስለኛል። ሁላችንም የሚቻለውን ነገር ተባብረን እቺ ልጅ ወደ ውጭ ሀገር ሄዳ የምትታከምበትን መንገድ ብንሞክር ብንፈልግ በፈጣሪም ዘንድ ማለት የእንትን ሽልማቱ ትልቅ ነው ብዬ ነው ማስበው። ኢማኗ ተረጅነትን ብዙ አትፈልገውም፣ ወዳም አይደለም። ባላት ሁኔታ ሁሉ በደረቷ እየተሳበች የራሷን ምግብ ታመስላለች፣ የእጅ ስራዎችን ትሰራለች እና ትንሽ ይሄን ችግሯ የሚቀርፍበት ተባብረን የምንቀርፍበት ሁኔታ ቢኖር ማለት ነው ኢማኗ ብዙ መስራት የምትችል ሰው ናት ብዬ ነው የማምነው። ውፍረት፣ ኪሳራ፣ አለመመቸት፣ ከፊል የጤና መቃወስ የሰው ልጅ ችግር ሆነው መወያያ በሆኑበት ጊዜ ኢማኗ የጥንካሬና የተስፋ ተምሳሌት ሆና ዘልቃለች። ቁጭ ብዬ እንኳን መስራት ብችል ለሌሎች ተርፋለሁ። ለ10 ዓመታት ካልጓ ፍራሽ ጋር የተሰፋችው ወጣት ተማጽኖ ነው። አንዱ ለሌላው ካላዘነለት እንባው ለኢቢኤስ ተመልካቾች ለሙላ ሙስሊሞች እንኳን አደረሳችሁ። ቸገር አይቶ ሆዱ ካራራ ምን ይጠብቃል ነገ። እንግዲህ ኢማኗን የዛሬው ኢድ የደስታ እንደዚሁም ደግሞ የመልካም ምኞት እና ወደፊትም ደግሞ ጥሩ ከህመሟ አገግማ ቢያንስ በዊልቸር ላይ ቁጭ ብላ ምናይባት ጊዜ እንዲመጣ በመመኘት መልካም ኢድ ይሁንልሽ በማለት ሰናበታለሁ። ነስሪም ታልን ካልተሳሰብን ካልተዛዘን ለመላው የኢትዮጵያ ሙስሊሞች በሙሉ የኢቢኤስ ተከታታዮች በአገር ውስጥም ከሀገር ውጭ ያላችሁ በሙሉ እንኳን ለ1437ኛው የኢድ አልፈጥር በዓል እንኳን በሰላም አደረሳችሁ እላለሁ። ካልተሳሰብን ካልተዛዘንን ጄሎ ሚዲያና ኮሚኒኬሽን ከኢቢኤስ ቲቪ ጋር በመተባበር ይህንን የኢድ ፕሮግራም እሷ ቤት ማለትም ኢማኗ ኑረዲን ቤት እንድናሳልፍ ሆነናል። እንግዲህ ከዚህ በኋላ የሚቀጥለው ጄሎ ሚዲያ ያዘጋጀው የኢድ ስጦታ ነው የሚሆነው። ስጦታውን በጄሎ ሚዲያ አማካኝነት ለኢማኗ ይሰጣታል። ይህንን የተመለከትን በየቤታችን በየቦታው ያለን ሰዎችም ለኢማኗ ጤንነት የበኩላችንን እንደምናደርግ ተስፋ እናደርጋለን። ቀጣዩ 11ኛ ዓመት ያልጋ ቆይታዋም እንደማይሆን